ሀገር የሆነ ጊዜ ላይ አንዳንድ ብር ይሄ ቢ ያለበት የድሮ ብር ቢ ያለበት ሰብስቡ ተብሎ ማለት ነው። ያን ቢ ማለት ነው ፈልጎ የማይገዛ የለም ነበር። 5 ቢሊዮን ብር ገቢ ሆነልኛል። አሜን ይላል ደግሞ አንተ። ለሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እኔ እንደዚህ ያለ እኔ አይቻለሁ ድንቁርና እንደዚህ ያለ እዲያታው ደግሞ ሙሉ የተያዘ ባይሰራ ማለት ነው የሚገባ ከሆነ አብዛኛው ኢትዮጵያዊ ነው አብዛኛው ማለት ነው። ይሄ መማር ይሄ ትምህርት የሚሰጡ ሰዎችን ትቶ ፋይቲንግ ላይ ነው ሁሉም ትኩረት የሚያደርገውና ሶሻል ሚዲያው ወደ ትክክለኛ ጎዳና እየሄደ ነው ወይስ እየተበላሸ ነው? ወደፊት ሀገራችን ምንድነው የምትሆነው? በዚሁ ከቀጠልን እርግጠኛ ነኝ ይቅርታ አድርጉልኝ እንጂ ደደብ እንሆናለን ብዬ እፈራለሁ። እንዴት ነው? ምክንያቱም ካየ ሁሉንም ጭፈራ ነው። ይሄ ዘጭ ሲል ነው የምታየው። ሁሉንም የአርቲስት ራሱን የቻለ መደብ አለ። የቦክሲንግ ወይም ምንድነው ኤምኤም አሁን ቅርብ ጊዜ ያለው ኤምኤም ይሄ ቦክስ ፋይቲንግ እሱም የራሱ ችሎ ባለሞች አለ ደጋፊ አለ። እንደ ህዝብ እኮ ኖርማል ተደግፋለህ አይደለም? ግን ሁሉንም ስታየው በቃ ይሄ ሶሻል ሚዲያ ስክሮል እያደረገ ወይ ጭፈራ ነው ወይ ቦክስ ወይ ፋይቲንግ ነው ወይም ጃኒ ምናምን አዶናይ ወይም እንደዚህ እያለ ነው ሲጠራ የምትለውና ትምህርት የሚሰጡ ሰዎች ተከትይላቸው ማለት ይሄ ቪዲዮ የላቸውም። እኔ ራሱ የሆነ ጊዜ ላይ ግራፊክስ ምናምን እየሰራው ነበርና ማክሲመም ስንት ቢታይልኝ ጥሩ ነው 323 የሆነ ጭፈራ ጨፍሬ ደግሞ ያንን ግራፊክሱን አልከታተልልኝ ሰው ሲል ጭፈራ ሲጨፍር ስንት ቢታይልኝ ጥሩ ነው 175000 ከዛ 175000 እንደደረሰ ይሄ ለአድቨርታይዝ ክፍት ነው የሚል ቲክቶክ ላይ መጣልኝና ይሄ ሶሻል ሚዲያ የኛን የመማር እድላችን እየነጠቀን አይደለም የሚል ጥያቄ አለኝና እንደው አንተስ በዚህ ጉዳይ እንደው ምን ይታያል ወደፊት? እኔ በሁለት አይነት መልኩ ነው የማየው። አንዱ ጥሩ ነው ብዙ ነገሮችን የተደበቁ ሰዎችን ያወጣል። እንደ ሶሻል ሚዲያ አንዳንድ ጊዜ ስናየው በጥሩነት ስናየው የተደበቁ ሰዎችንም ያወጣልና እንደ ጥሩ ተግባር የምናይበት ሁኔታም አለ። በአንድ በኩል ስናየው ደግሞ እንደው ሰው እንዳያነብ ከመጽሐፍ ጋር እንዳይገናኝ የሚያደርግ ነገር ሁኔታም ስላለ በሁለት አይነት መልኩ ነው እያዩት ያለው። እሱ ትክክል። አሁን ለምሳሌ አጉልቶ የሚያወጣቸው አለ የራሳቸውን እድላቸውን የሚከፍትላቸው ትንሽ ሰዎች አሉ። እነሱ ምንም ጥርጥር የለውም ለራሳቸው ይጠቀማሉ ቤተሰቦቻቸው። ይሄ በነገር ላይ ገቢ እስካገኘ ድረስ አሁን ዩቲዩብ የሚሰራ ማንኛውም ዶላር ነው የሚያመጣው። ስለዚህ ከዲያስፖራ ምንም አይለይ ብዬ ነው የማስበው። ለምን እንደው ታውቃለህ ዶላር ነው የሚያመጡት እነዚህ ሰዎች። ጥሩ ነው ግን እነዚህ ሰዎች 5% ይሞላሉ ወይ ነው 5% ናቸው እነሱ የሚሰሩት። ግን እነዛ ለትውልዱ የሚያስተምር አይደለም የሚሰሩት ነው። አሁን ዩቲዩብ ላይ ስትገባ እንኳን አብዛኛው ትምህርታዊ ነክ ነገሮች አሉ። አሁን እዚህ ዩቲዩብ ላይ ለጠው ቁረጠው ምናምን አለ። አብዛኛው ቪዲዮ ኤዲቲንግ የሚማር አለ፣ ኔትወርኪንግ የሚማር አለ፣ አካውንቲንግ የሚማር አለ። እያንዳንዱ ፕሮፌሽናል ዩቲዩብ የሚገቡ ሰዎች ካየህ እውቀታቸውን ለማሻሻል ነው የሚገቡትና እንደው ሃይማኖት ግን አጉራል ዘለለም የሃይማኖት ስብከት የሃይማኖት ምን አጉራል ዘለለብህ እንዴት ካልከኝ ቅርብ ጊዜ አይተቀውና 100.5 ቢሊዮን ብር ገቢ ሆነልኛል። አሜን ይላል ደግሞ አንተ። ለሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገን ይላል። አካውንት ይላል። yes አንተ ቦስኪ ለቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ኤውስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። yes አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298796 በጌታ በኢየሱስ ስልጣን እግዚአብሔር ያስደነቃችሁ። አሜን። ያጠበቃችሁ ያሰባችሁ በረከት ጋር ተገናኘ። አሜን። ከተማ የሚያናጋ መንደር የሚያናጋ
አሜን። እግዚአብሔር ይባርካችሁ። አሜን። I declare in the name of Jesus. አሜን። I declare in the name of Jesus. አሜን። እግዚአብሔር እኔ እንደዚህ ያለ እኔ አይቻለሁ ድንቁርና እንደዚህ ያለ እዲያተው ደግሞ ሙሉ ኢትዮጵያ ሕዝብ አይሰራም ጎበዝ። ዳንኤልማ ከ100.5 ቢሊዮን ይወጣ ከሆነ ዓለም ምን አደከማት? ለፍተጥራ ግራ የሚለው እኮ የእግዚአብሔር ቃል ራሱ ውድቅ ሆነ ማለት ነው። እውነት እኛ ልጅ ሆነ ራሱ ከላይ ብር ይንጠበጠባል ምንም ነገር ላይ ለምታላይ ብር ይንጠበጠባል። በነገራችን ላይ ድንጋይ ዳቦ ነበር ባላ እንደዛ አይነት ዘመን ድንጋይ ዳቦ አሁን ይሄ ምናባዊ ነው የሚመስለኝ። ድንጋይ ዳቦ የሚሆን አይመስለኝም ይባላል ነው እኛ ድንጋይ ዳቦ ነበር የዛን 1.5 ቢሊዮን ብር ሰው አሁን መንግስት አስገብቶ ራሱ ህጋዊ እርምጃ ማለት ቅጣት ቢሰጠው ትክክል አይደለም ብለህ ታስባለህ? አሁን ሰውዬ እንደው ወይ እኔ አንዳንዴ ሰባኪው ራሱ ይያዝ ደስ ይለኛል። ለምን ታውቃለህ? ላብ ሳታወጣ በነገርህ ላይ እኔ አሁን ስለ እንትን አወራን እንጂ ስለ ሃይማኖት አወራን እንጂ አብዛኛው ማለት ነው አብዛኛው ትውልድ ካየህ ሊንክ ተልኮለት ማለት ነው እሱን ታብታብ እያደረገ ይከፈለኛል ብሎ እንትን የሚላል ሊንክ ታብ ስላደረገህ እንዴት ነው እና አንድ ነገር እኔ ለኢትዮጵያ ሕዝብ ማስተላለፍ የምፈልገው በነገራችን ላይ ያለፋችሁበትን አታገኙ። የበለ ራሱ ማለት ነው ሌባ ራሱ ማለት ነው ፓርት ተጠንቀቁ። ብዙ ነገር መስዋዕት ከፍሎ ብዙ ነገር አድርጎ ድሎውን አስቦ ነው ገንዘብ የሚያገኘው። አንዴ ብሎ ነው ታብታብ አድርጋችሁ አሜን ብላችሁ እንዴት ነው የሚገኘው? እንዲሁም አንዳንድ ልኮች ወደ መጥፎ ነገር እንትን ይላሉ። የማጭበርበሪያ ዘዴም ሃኪንግ ነው እና ደግሞ ምን ይላል መሰለህ እና ብሩ እንዲከፈላችሁ ለ25 ሰው ሸር አድርጉ ይላል። ውሸት ናቸው። ስንት ሰው ተሸውዷል። እንደው እንዴት ነው 25 ሰው ሸር አድርጋችሁ የምታገኙት? አረ በፈጠራችሁ እንደዚህ ያለ አትሸውዱ። ኮፒ እንትን ይሄ ምንድነው ታብታብ እያደረጋችሁ የምታገኙት? እኔ አሁን ቴሌግራም ከመጣ በኋላ እንትና ወርቁ አይተነው ወጣ ብለው የሆነ ጊዜ ላይ ሸር ይደረጋል። ለዛ ሰው ሸር አደረገኝ ምን እንደው ታውቃለህ? የሆነ ጊዜ ላይ ኮሮና ገብቶ ሳለ ከፒያሳ አካባቢ ፌጦና ጤና አዳም ፈጥፍተው ከገዳም አባቶች ተጸልዮበት ለኮሮና መድኃኒት ተላከ ተብሎ በአዲስ አበባ አደረሳትና እኔ ራሱ ሌሊት ቀስቅሰውኝ ጠጣ ተብዬ ነበርና እና ትውልዱ አንዳንዴ ይገርመኛል። ማለት እምነት ጥሩ ነው ግን ስናምን በልኩ ይሁን እና ፌጦ በገዳም አባቶች ተብሎ ወያላዎች ናቸው ጨቅ አድርገው ታሽጧል። በነገራችን ላይ በደንብ ታሽጧል። ያስታደር በጣም የተረዳች በምን ይሆን ነገር እየለኩ 10 ብር 20 ብር እንዳሉ እንዴት ነው ማለት በቀላሉ ማመን የሚቻለው? እና የሆነ ጊዜ ላይ እንትን ፊያንስ የሚባል መጥቶ ነበርና እንዳጠቃላይ ፊያንስን አላውቅም። እና እኔ እንዳጠቃላይ በህይወቴ እንደዚህ ያለ ነገር አይሸውደኝም። ፊያንስ መጣ፣ ብዙ ነገሮች መጥተዋል። እኔን አሁን እዛ ግባ ያላለኝ የለም። እና አንድ ጓደኛዬ እንደዚህ እንትን ዌብሳይት ተላከለት እና ዌብሳይቱን ከፍቶ መጀመሪያ ምን ይላል መሰለ 200 ብር አስገባና እሱን ከሰራህ በኋላ 400 ብር ሆኖ ይወጣልሃል። 400 ብር ካስገባ በኋላ 800 ብር ይወጣልሃል። ከዛ እያለ ይከፍልሃል ነው የሚለው። ከዛ ለምሳሌ አሁን 10000 ብር ብትሰራ 10000 ብር ብታስገባ 20000 ብር ሆኖ ይወጣልሃል። ከዛ ምን አደረገ መሰለህ ልክ ከፈለ 200 ብር ሲከፍል 400 ብር ላከለት። ከዛ ይሄም አለና 1400 ነው ሲያስገባ 2800 ብር አድርጎ አስገባለት። 4000 ሲያስገባ 8000 ላከለት። 8000 ሲያስገባ 15 በለው እንጂ ሁሉንም በዚያው ዘጠፋ። ይሄ ሰው እየተርፋ አመጣለሁ ብሎ 8000 ላከለት። 4000 ሲልክ 4000 ሲልክ 8000 ሆነለት። 8000 ሲያስገባ ወሰደው እንደበዚያው ዘ እና እንዲህ ያለ ማጭበርበር አለ። የራሱን ገንዘብ መጨረሻ ላይ ምን ተፋድርጎ ነው የሚወስዱና እና ሊንክ የኦንላይን ተብሎ ነው እንደዚህ አይነት እኔ ይሄ ኦንላይን ምናምን ሲመጣላችሁ እባካችሁ ተጠንቅቃችሁ። እነዚህ የኦንላይን ቢዝነሶች አስቸጋሪ ናቸው። ምንም ተያዥ የላቸውም፣ ዋስትና የላቸውም። በዚያው ነው ዞት የሚጠፉትና ብዙ ሰው አለ የፊያንስ ይሄ ደግሞ በቃ በጥፍ ብር እንከፍላለን የሚሉ ነገሮች አብዛኛው ህዝቡ እየተጨበረበረ ስለሆነ መጠንቀቅ አለበት ነው። እንደዚህ አይነት ነገሮች ጠንቀቅ ይጠይቃል። እኔ እዚህ ላይ በደንብ መጠንቀቅ አለበት ብዬ አስባለሁ። እና በየሀገሩ የዚህ የማጭበርበር ስታይል የተለያየ ነው። ክፍለ ሀገር የሆነ ጊዜ ላይ
አንዳንድ ብር ይሄ ቢ ያለበት የድሮ ብር ያለ ማለት ቢ ያለበት ሰብስቡ ተብሎ ማለት ነው። ያን ቢ ማለት ነው ፈልጎ የማይገዛ የለም ነበር። ከዛ የሆነ ጥቁር ድንጋይ ደግሞ እየተሸጠ ነው ተብሎ ድንጋይ ፍለጋ አይደል እና በየአካባቢው ጥቁር ድንጋይ ሲያስፈልጉ ነበርና እንደዚህ ያሉ ቀለል ያሉ ማጭበርበሮችን ተጠንቅቀን ብናልፈው መልካም ይመስለኛል። እንደገና ደግሞ በዚህ በሃይማኖት ጉዳይ እየመጣ እኔ አሁን ላይ ሁሉንም ሳይ በተለይ አንዳንድ ሃይማኖት ላይ ቡክ ሰብስቡ እና ይጸለይበት ይባላል። እኔ እንዴት ነው ማለት ቡክ ላይ እንዴት ነው ብር ሊገባል የሚችለው? ቁጥሩ ካልሆነ ተጽፎ ካልሆነ ተቀር ብር በየትም አይገባም። እሱማ 100 ቢሊዮን ያለው አካውንቱን ነው። አሁን እኔ ስረዳው 100 ቢሊዮን ያለው ለምሳሌ አሁን የኔ አካውንት አለ በቢሊዮን ደረጃ መሰለኛለሁ ሞላ እሱ ራሱ ላይ ሞላ ይችላል። እንደዚህ ያሉ ነገሮች እየመጡ ነው። ከዛ ሲቀጥል አሁን እኔ አንድ ግርም ያለኝ ማለት ነው በየተቋሙ በየሃይማኖት ተቋሙ ማለት ነው መዘላለፍ ነው። አይተህ ከሆነ መዘላለፍ ነው የሚበዛው። የሆነ ለምሳሌ አሁን አንድ ፕሮቴስታንት ስለ ጌታችን ኢየሱስ ክርስቶስ ማስተማር ሲገባው መቶ ስለ ድንግል ማርያም ሲዘልፍ ታያለህ። አሁን ምዕመኑ ማስተማር ነው የፈለገው ወይስ የኦርቶዶክስ እምነትን ወይም የሙስሊምን ነው ማናደድ የፈለገው? እና እንዲህ ያለ ስብከት ግራ ያጋባሃልና አሁን ይሄንን በነገር ላይ መንግስት ብዙ ነገር ስርዓት ማስያዝ ያለበት ይመስለኛል። እና እንደዚህ ያሉ ነገሮች ስርዓት ቢይዙ የተሻሉ ይመስለኛል። እና ብዙ ነገሮች ከህግ ቁጥጥር እየወጡብን ነው። እና እነዚህ ነገሮች ወይ ህጋዊ እርምጃ መወሰድ ያለባቸው። አንዳንዴ እኮ ነገሩ እየከረረ ሲሄድ እኮ ወደ ሌላ ሊሄድ ይችላል። እዚህ ያሉ ነገሮች ወደ ጸብ ከማምራታቸው በፊት ህጋዊ ነገርን እንዲከተሉ ማድረግ ይችላል ብዬ አስባለሁ። በእኔ ጉዳይ ቲክቶክ ላይ ግን የሚገቡ ወይም ፌስቡክ ላይ የሚገቡ ሰዎችን ካየህ ግን እንደው ይሄንን ዕውቀት ነክ ነገር ሲከታተሉ አታይም። አሁን አብዛኛው እያቸው እነዚህ ሶሻል ሚዲያው ላይ በብዛት ትምህርታዊ የሚሰጡ ነገሮችን ካየህ ጭራሽ ማለት ነው የሚከታተላቸው የለም ጭራሽ። እና እኔ እንደው ወደፊት ሁላችንም የዕውቀትን የመማርን ነገር ትተን ነው ደደቦች እንዳልሆነ እፈራለሁ። አሁን የሶሻል ሚዲያ መጣና ደግሞ የሚያሳይ ጭፈራ ነው። በእርግጥ ዘፈን ደስታን ይሰጣል። ፋይቲንግ የራሱን ችሎ ድጋፍ አለ። እግር ኳስ የራሱን ችሎ ድጋፍ አለ። እግር ኳስ ለምሳሌ አሁን ወደ ሀገራችን ብናመጣው የገቢ ምንጭ ነው። ምክንያቱም ራሱን ችሎ አንድ የንግድ አካል ነው ማለት ይችላል። ቦክስም በተመሳሳይ ግን ሙሉ በሙሉ ወደዛ ሆነን የመማሩን ምኑን መተው ያዋጣናል። እና ይሄ የሚከብድ ይመስለኛል በእኔ እይታ። እንደው በሌላው ሳልስ ምን ይመስላል? እውነት ነው። ይሄ በገደቡ ቢሆን የሚሆን ነገር እኔ ወስደዋለሁ። እርግጥ በገደቡ ቢሆን ለጥሩ ዓላማ ብንውልበት ለጥሩ ዓላማ ብንጠቀምበት ለሚለው ነገር አሁን ቴክኖሎጂ ያመጣው ጉዳይ ስለሆነ ቴክኖሎጂ ያመሩን ደግሞ አንዴው መቼም እንትን አንለውም አንቃወሙና ቴክኖሎጂ ያመጣውን ነገር ተጠቅመን ለጥሩ ዓላማ ብናወለው የተሻለ ይሆናል የሚለው ነው። ለምሳሌ አንዳንድ እውቀት የምናገኝባቸው ነገሮች አሉ። በዚያ በቴክኖሎጂ ተጠቅመን እውቀቶችን ብናገኝ የጠፋን ነገሮች ሰርች አድርገን የማንበቢያ ለመማሪያ ብናደርጋቸው ይህ ቴክኖሎጂ ያመጣው ነገር ጥሩ ነው። ግን ያልባሌ ነገሮችን እነዚህ ፋይቲንጎችን የተለያዩ የዚህ ዘፈኖችን ምናምን ነገር የምንከተል ከሆነ ከእውቀት አልባ ሊያደርገን ይችላልና ስለዚህ ጥሩ ነገር ብንከተለው የተሻለ ይሆናል። ቴክኖሎጂ ያመጣው ነገር ተከትለን ወደ ጥሩ እውቀቶችን ብንገበይበት የተሻለ ይሆናል ማለት ነው። ጥሩ ቴክኖሎጂ ያመጣውን ነገር ተጠቅሞ ብዙ ለውጦችን ማምጣት እንችላለን። ግን አሁን አብዛኛውን አቬሬጅ ከሰራ እርግጠኛ ነኝ ሶሻል ሚዲያውን እየተጠቀሙበት ያሉት ሰዎች ትንሽ ናቸው። እነዛ ትንሽ ሰዎች ደግሞ ለገቢ ምንጭ ወይ ለምሳሌ አሁን ተሳድቦ ነው የምታየው። ለምሳሌ አሁን ሞጣ ቀራኒዮን ሰደው ሞጣ ቀራኒዮ አሁን ስሙ ሞጣ ቀራኒዮ አሁን እሱ ሲያስፈልግ ሃይማኖትን ይሳደባል፣ ሲያስፈልግ ግለሰብን ይሳደባል፣ ሲያስፈልገው ክልልን ይሳደባል። አሁን እሱ የሚያስተምር ነገር የለም። ግን አድናቂ ቤስት ነው ቤስት እስከ ስንት ተምረሃል? አንደኛ ክፍል። አንተ እዚህ ለሚዲያው አትመጥንም ማይ ፍሬንድ። እሺ አውርደኝ። አወርዳለሁ። ውረድ። ለሚዲያችን አትመጥንም። አሁን ይሄን ይማኛል እንግዲህ ብዙ ምን ኦርቶዶክስ ሆኗል፣ ሙስሊም ሆኗል፣ ጴንጤ ሆኗል። አሁን ይሄ ሰውዬ እርግጠኛ ነኝ ለሃይማኖት ብሎ አይደለም የገቢ ምንጭ ለመፈለግ ነው የሄደው። እና ይሄ ሰውዬ አሁን ምን ያስተምራል? ይሄን ሰውዬ የሚከታተሉ ሰዎች ግን ምንድነው ከሱ የሚማሩት? ሃይማኖት ነው ወይስ ስድብ ያስደስታቸዋል? አሁን አብዛኛው እኛ ኢትዮጵያ ካየህ ስድብ እያስደሰተን ይመስለኛል።
የሆነ እንደው አስቀያሚ ቃላት የሚናገሩ ሰዎች ካየ ቫይራል ሲወጡ ታያቸዋለህ እና ለነሱ የገቢ ምንጫቸው ሊሆን ይችላል። እንዳጠቃላይ ግን ከገቢ ምንጫችን አልፈን ትውልድ ምን ያስተምራል የሚለውን እያየን ብንሄድ አሪፍ ይመስለኛል። ሶሻል ሚዲያ ስክሮል ስላደረጋችሁ ምንም አታገኙም። እስኪ ቆይ አሁን ችግር በነገራችን ጥብስ አድርጓችሁ ጫማ ተወዶ ልብስ ተወዶ ሁሉ ነገር ተወዶ እናንተ ምንድነው ስክሮል እያደረጋችሁ የሰው እንትን የምታደርጉት? እናንተም እየሰራችሁ በነገራችን ላይ የምትሰሩት ደግሞ ጨፍራችሁ ብቻ አይደለም። በነገራችን ላይ እኔ የሰራሁት ለእናንተ ያዋጣም፣ እናንተም ስሩት ለኔ ያዋጣም። እያንዳንዳችን ክህሎታችን ይለያያል። የሆነ ሰው ነጋዴ ስለሆነ ሁላችንም ነጋዴ እንሆናለን ማለት አይደለም። የሆነ ሰው የቴክኖሎጂ ባለሙያ ሆነ ማለት እኛም ቴክኖሎጂ ባለሙያ እንሆናለን ማለት አይደለም። የራሱ ተሰጥኦ አለ። ግን ሁላችንም የሆነ ሰው ስለተሳካለት ያን መሞከር የሚያዋጣ አይመስለኝም። የሆነ ጊዜ ላይ ፍራንክ ተጀምሮ ማለት ነው ሁሉም ፍራንክ ጀመረ። አሁንስ ፍራንክ ቆሞ ምንድነው ቲክቶክ ላይ ሁሉም ጭፈራ ወይ የሆነ ነገር አሁን በተለይ ደግሞ እነዚህ ካፕል እየሆነ የሚደረገው ነገር አለና እሱን ሁሉም ይሞክራል። ስለዚህ ሁሉ አንድ በነፈሰበት መንፈስ ያለበት አይመስልም አይደል? አይመስልህም? ምክንያቱም በጣም መጥፎ ነው። የልብ ድካም ያለበት ሰው ስለዚህ ተጠጥቶ ይችላል። አንድ እሱ ነው ደግሞ በላይ የፈረንጆችን ፍራንክ እኛ ጋር ተግባራዊ ብናደርግ ባህላችን ይለያያል። እኛና በአጣና ነው የሚቆርጠው የኛ ሀገር እንኳን የኛ ሀገር እንደውም አሁን ህዝቡ ከእንትን ነፃ ሆኗል። በእርግጥ ሰላማዊ እየሆነ ነውና ፍለጠው ቁረጠው ምናምን የሚል መከታተል አቁመን ማለት ነው። ፍለጠው ቁረጠው ስላልክ ምንም የሚለወጥ ነገር የለም። እኔ እንደምረዳው ማለት ነው። ፍለጠው ቁረጠው በቃ የራሱ ጉዳይ እርግጠኛ ሆኜ የምናገረው ማለት ነው። በእንትናና በእስራኤልና ሊባኖስ ሄዝቦላ ገጥመው ሳለ ፍለጠው ቁረጠው ከሚለው ውስጥ እየሰራው ነበርና እኔም በደንብ ገቢ ነው የሚመጣ በደንብ ገቢ አለው። ደስ የሚለው በሀገሬ ሰርቼ አላውቅም። የሀገሬ ፍለጠው ቁረጠው አንድ ቀንም ሞክሬ አላውቅምና ፍለጠው ቁረጠው ስላለ ለኛ ለውጥ አያመጣም። እና ደግሞ አዝኖ አይደለም እከሌ እንደዚህ ደመሰሰው እንትናለው ምናለው የሚለው አዝኖ እንዳይመስል በነገራችን ላይ ገቢውን ፈልጎ ነው። እርግጠኛ ነኝ ገቢ ባይከፍለው አንድ ቀን ፍለጠው ቁረጠው ብሎ ወጥቶ አይናገርም እና ከዚህ አንፃር ፍለጠው ቁረጠውን እናቁምና ሁላችንም ከዘረኝነት እንዝዳ። ያሻግሩ ነገሮችን ነው እንጂ እንደዚህ አይነት ከእንትን ጋር የተያያዙ ነገሮችን መናገር ነውርነት ነውና አጠቃላይ ከቴክኖሎጂ ጋር የተያያዘ ነገር ሀገርም ያሻግሩ ወደ አንድ የሚያመጡ ነገሮችን መናገር ሲሆን የሚያጣጡ ነገሮችን መናገር መውጣት አለብን ከዚያ። አዎ ይሄንን ይመስላል እና በደንብ ወደ ራሳችሁ ዘወር ብላችሁ በራሳችሁ በተመረቃችሁበት ፊልድም ይሆን ወይም ውስጣችሁ በሚነግራችሁ ተጠቅማችሁ የራሳችሁን ስራ ስሩ። ይሄንን ማለት አስጨናቂ ይሄ ኑሮ ውድነት ለማለት ለራሳችን እንጣር። ይሄንን አስቸጋሪ ጊዜ ለመውጣት የራሳችን ጥረት እናድርግ። አሁን ህንድ በጣም በዓለም በቢሊዮን የገቡ ህዝቦች ናቸው አይደለ? ግን እዛው ህንድ ውስጥ ነው ለአሜሪካ ፕሮግራም ሲሰሩ ነው የሚሉት እና እኛም ሀገራችን እንደዛ እየሰራን ወደ ሀገራችን ዶላሩን እያመጣን እኛም ተጠቃሚ ህዝባችንም ተጠቃሚ እናድርግ። እኛ ስንለወጥ አንድ ሰው ሲለወጥ ቤተሰቡን የመለወጥ አቅም አለው። ቤተሰብ ሲለወጥ አካባቢ የመለወጥ አቅም አለው። አካባቢ ሲለወጥ እያለ እየሰፋ ከዞን ከወረዳ ክልል ሀገር እንደዚህ እያለ ነውና የሚሰፋው። ሁላችንም የየመክሊታችን እንስራ። ባንድ ምንድነው ይሄ በጅምላ አንጓዝ። ሰሌክት አድርገን ስራችን እንስራ ብዬ መምከር ፈልጋለሁ። መምከር ፈልጋለሁ። ስላዳመጣችሁ እናመሰግናለን። ላይክ ኤንድ ሰብስክራይብ በማድረግ ሼርም አድርጉ። የዩቲዩብ ቻናላችን ቤተሰብ ይሁኑ። እኛ በየሳምንቱ ምን ጊዜም እንደዚህ ፕሮግራሞች እናቀርባለን። ለሀገራችን ይጠቅማል የሚል ለማቅረብ ወስነናል እና ትንሽ ታገኛላችሁ። እኛ የምንናገረው ሙሉ እውቀት ባታገኙበት የሆነ ሂንት ትይዙበታላችሁ እና ከእናንተም እኛ የሆነ እውቀት እንይዛለን እና ኮሜንት ብትሰጡ እንደዚህ ነው ብትሉን ከእናንተ ብዙ መረጃ እንስባለን። ስለዚህ እንደዚህ እያደረግን ከኛ ያለውን ጉድለት ከእናንተ ያለውን ጉድለት እየተሸፋፈን ብንሰራ ራሳችንም ሀገራችንም እንለውጣለንና ጠንክረን እንስራ። ሶሻል ሚዲያ ላይ አናብዛ። ሶሻል ሚዲያ ካበዛችሁ ደግሞ ተጠቀሙበት፣ ተከፋይ ሆኑ እንጂ እዛ ላይ የቲክቶክ ደንበኞች ብቻ አንሁን ወይም የዩቲዩብ ደንበኞች አንሁን። አሁን ሶሻል ሚዲያውን ተጠቅመን ለምሳሌ ዩቲዩብን ተጠቅመን ብዙ መለወጥ እንችላለንና በዚህ እንስራላለው። እናመሰግናለን።